I'm back. እንዳልካቸው ዘነበ ዘካሪያስ ዶርዜው ተመልሷል. I'm back. ልክ ልናገር ማንንም ሰው ከዚህ በኋላ ቲክቶክ ላይ ቁጭ ብለ አንድም ብሔር መስደብ አትችልም. እንዳልካቸው ዘነበ መድኃኒት ነው ይመጣል. የሰው ሃይማኖት እንዳሰድብ አማራን ወከለ ኦሮሞን መስደብ አትችልም. አንተ ማን ወከለ ሲጀመር? ኦሮሞን ወከለ አማራን መስደብ አትችልም. ማን አባ ወከለ? ሸዋ ላይ ኦሮሞና አማራ ተዋልደዋል. ማናችሁ እናንተ ለጊፍት ብላችሁ ህዝብ ከህዝብ ምታባሉት? ትሽ ፈጋራ አረገጀ ኦሮሞዳ ምንድነው ማን ነው የምትሉት? እሺ ቁጭ ትላላችሁ 9 ትሆናላችሁ የሆነ አካውንት ይከፈታል እንወያይና እሺ ግብር እንዳይከፈል ለፌደራል መንግስት ምን ያምላል? አንዱ ደግሞ ቁሪ ይመጣና ግብር እንዳይከፈል እዚህ ከአብይ አህመድ መውረድ አለበት መካለ ይክሪ እቲያ ምንድነው አንተ ማን ያውቃል? ከቻልክ የምሬ ነው ከቻልክ ዲያስፖራ ናችሁ አይደለ? በጣም ተጽዕኖ ፈጣሪ ነን ብላችሁ ነው የምታስቡታል። ተሰባሰቡና $1,000 በአንድ በወር አዋጡና ቆንጆ ሆስፒታል ገንቡ። የሚገርም ትምህርት ቤት የምሬ ነው። ቆንጆ ደብተር ለተቸገሩ ልጆች የችግረኞች የሚረዱ እርዳታ ድርጅቶች አሉ። እነሱ ብር ላኩ። ዛሬ ኦሮሞና አማራ ነው ክለት ሰዳደበ ነገ ጌም ትጫወታለህ። አውቃችኋለሁ ቲክቶክ ላይ ያላችሁ ካናኛ ታምሎ በመክንያት ነው ነገ ጌም ላይ ትገናኛል። እናንተ ጌም ትጫወታላችሁ። የእናንተ ንግግር ደግሞ እንደግል አዳኝ የሚቀበል ደግሞ ምስኪን አለኩ። በጣም ያናደኝ ደግሞ የእናንተን 4000 ሰው ስላያችሁ ብቻ በቃ የእናንተ ንግግር እንደ ሪፈረንስ በቃ ፊጀመር ሀገሪቱ ናት። እናንተ ቢቢሲ ነው የምታዩት። አሁን እሬቻ ሲከበር መስቀል ደመራ ሲከበር በቃ ሀገር የተበጠበጠ ምናምን ነበር ቢቢሲ የዘገበው። ግን 7 ሚሊዮን ህዝብ ነው እሬቻን ያከበረው። ከዛ በላይ ህዝብ አንድ ኮሽ ያለ ነገር የለም። ኮሽ ያለ ነገር ከየት ነው መረጃ የምትወስዱት? I'm back እንዳልክ ተመልሷል። አይሰማ I'm back እግዚአብሔር ምስክሬ ነው። I'm back እዲ አባቴ ስም ስላልኩ ነው ተናናቅና ከቴሌቪዥን ስለጠፋው ሰው ጠፋ መጥቻለሁ። በእያንዳንዱ የሥራ መስክ ላይ ባይዘ ሙዚቃ ላይ መመጣለሁ። እያንዳንዱ ላይ መጣለሁ ከዚህ በኋላ ሙዚቀኛ ሳትሆኑ ደግሞ ቲክቶከር አርፈ ቲክቶክን ስራ ጋጋማ ሙዚቃ ብር ስላለ ብቻ ጊፍት ስለሰጠ ብቻ ብርን በኢትዮጵያ አስመንዝረ ዘፈን አትስፈና። አንተ ዘፋኝ አይደለም ልማጥራው እያንዳንዱ ልክ ነው ምነግር እንዳልኪስ ባክ I'm back ጋራ አረከ ማን ነው የምትሉት? እኔ ያልገባኝ ነገር ቲክቶክ ላይ ራሳችሁን እንደግል አዳኝ የምታዩ በቃ የእናንተ ንግግር ብቸኛው የሀገሪቱ መፍትሄ በጎ ነገር ላይ አታወሩም። ለምሳሌ ዩቲዩብ የሚባል አንድ ሶሻል ሚዲያ ፕላትፎርም አለ። ሀገሪቱ የግብርና እንትኗን ለማሳደግ የግብርና ባለሙያዎች ተወያዩ፣ አርሶ አደሩ መሬት እንዲያገኝ ውይይት ተደረገ ሚል ቪዲዮ 1000 ሰው ያያል። መንሱር ጀማል ዳይመንዱ ፌክ ነው ኦሪጂናል ነው የሚለውን 1 ሚሊዮን ሰው ያያል። አታስመስል አሽቃባጭ። ማየት የምትፈልጉትን ነው እንደዚህ ቤት ሰጣችሁ ያለው ወረተኛ ስለሆነና ወረተኛ I'm back by the way ሀገሪቱ ችግር ውስጥ ነች። እንዴት እንፍታ? ምሁራን ተወያዩ። 100 ሰው ነው የሚያየው። የገሌን ቅሌት ሚል ቪዲዮ ስታይ 1 ሚሊዮን ሰው ያያል። ውሸታ አስመሳይ ነን አስመሳይ የገሌን ቅሌት እዩ ሚል ቪዲዮ ለማየት እንድብለ ትገባል። ሀገሪቱ ችግሯ ምንድነው? ምሁራን ተወያዩ ሚል ቪዲዮ ሲሆን አታይ ሲጀመር የአእምሮአችን መቀንጨር በዚህ ልክ ነው ባይዘው በዚህ ልክ ቀንጨረናል ማለት ነው። ልኩን ጥሩን አናይም። ጥሩን አናይም። የገሌ ቅሌት ሲሆንስ ግር እንትና የሚባል አክቲቪስት ኦሮሞን ሰደበ ግር ለማየት እንትና የሚባል አክቲቪስት አማራን ሰደበ ግር ቪው ለማየት ሀገሪቱ በችግር ውስጥ ነች። ምሁራን ተወያዩ። አርሶ አደሩ ማዳበሪያ የለውም። አንድ ሰው አያይም ገብቶ የአርሶ አደሩ ማዳበሪያ ጥያቄ ሲነሳ አንተ አታይም። ሰው ሲሰደብ ግን ትመጣለህ። I'm back for you እንዳልካቸው ዘነበ ዘካሪያስ ዶክሌ ዶርዜው ተመልሷል። ፎን አረኩ ገርማ ሙቶላ በጣም ዝም ስንል በጣም እንዴ ያላችሁ ቲክቶክ ላይ ውጭ ሀገር ያላችሁ የሚው አላችሁ 4000 ሰው ያላ ስራ የፈጠ ዲያስፖራ ምን ያርግ? እናንተን ከቢሮ እንደወጣ እናንተን ነው የሚያየው። ማክዶናልድ በርገርን ተበላለ፣ አሮጊት ታገባለ፣ ጂምን ትሰራለ፣ እዛው ተለፈልፋለ፣ ወይ ተጣ እን ተበላለ፣ ትረጋጋለ። ባይዞይ ትረጋጋለ። አባቢዬ ይበርድልሃል። በጣም ነው የምትረጋጋው።
በቅርቡ ትረጋጋል የነጌታ ከዚህ በኋላ ኢትዮጵያ ውስጥ በአንተ ቪዲዮ የሚረበሽ ቀበሌ ስራ የሚያቆም መስሪያ ቤት ሚናጋ የመንግስት ተቋም የለም መቃወም በሐሳብ ነው አባቴ ሐሳብ ይዘና አገሪቱ ውስጥ ሐሳብ ገንዘብ ነው የነጌታ ሐሳብ ይዘህ ትመጣለህ ሐሳብ ይሸጣል ሐሳብ ያሸንፋል ከዛ ውጪ የሰው ሃይማኖት የሰው ብሔር የሰው ቋንቋ ምናምን በግሩፕ ዛሬ ጴንጤ ነገ ኦርቶዶክስ ተወካይ አረባክ ሮብለት ኦሮሞ ሐሙስ ዕለት አማራ ሆነ ወክ አባቴ ካንተ በላይ ደግሞ የሚገርመኝ ህዝቡ ነው እኮ ይከተላል ደግሞ ትላንት የሰደበ ዛሬ ጀግና ያረጋል እኮ እኔ እኮ ምን አይነት ደናቁርት የሶሻል ሚዲያ ህዝብ እንዳለ እኮ ነው የማይገባኝ እንደዚህ አይነት ነገር የለም ሐቅ አቋን እንነጋገራታለን ወጥ አቋም ይኑር ሐሳብ ይሸጣል ሐሳብ ያሸንፋል አንተ ኦሮሞን ወክለ አማራ እንድትሰድብ ማን መብት አልሰጠም ህዝብን ከህዝብ መታጋል ተረጋጋላችሁ ባይዞ ከዚህ በኋላ እንዳልክ መጥቷል ማንንም የማንንም ሃይማኖት የማንንም አስተሳሰብ የማንንም ህዝብ የመስደብ መብት የለው ኦሮሞ እሬቻን የማከበር መብት አለው አያገባም አታከብር ማለት በቃ ዝም በል ኦሮሞ ያከብርበት ተውለት ኦሮሞ ለመብቱ እኮ ነው ኦሮሞ ሃሃ ምን አገባ አንተ ህዝብ ተቀበለው አይደል ኦሮሞ አከብራለሁ አይደል ምን አገባ ዝም በል ያገባል አያገባም በሚያገባ ጉዳይ ላይ አውራ ይመለከታል አይመለከተም በእንትናም ልኮ ምን አገባ ባዳም ልኮ ነው እንደዚህ ወጣው ኦሮሞ ምን አገባ ያገባ ኦሮሞ ነው አይደለም አይደል ዝም በል በቃ ዝም በል ያንተ አሸንዳ ላይ ኦሮሞ ተናግሯል ያንተን ጨምበላለ ኦሮሞ ሰድቧል ያንተን ጊፋታ ኦሮሞ ሰድቧል አልሰደበብም አይደል አው ዝም በል በቃ የራስን ኑር አሸንዳና ክብር ቀጥል ኦሮሞ ሬቻውን ያክብር ቀጥል ምን አገባ ማናንተ የመሳደብ መብት ያለ ማን ነው የፈቀደል እንዴ ምን ነው ሸዋ ማናችሁ ማን ነው ፈቶ የለቀቃችሁ ምን አገባ እንዴ ምን ይመለከታል አይመለከትም አይደል ምን ትላለህ መሰለ ኦሮሞ ሬቻ ያከበረው አይደል አንተ ያገባም አይደል ዝም ዞር በል ኦሮሞስ ና አክብርልኝ ብሎ አላለም ና የኔን ባል ተገኝ ብሎ አላለም በእናታችሁ ፕሮሞት አድርጉልኝ ብሎ አላለም እንደው ነው ኦሮሞ ነኝ ሬቻ ያከበርኩ ነው ኑና አግዙኝ ብሎ አላለም ምን አገባ ያገባል አያገባ ምን አገባ በማያገባ ነገር ምን አባስ ቀባጠረ ይመለከታል ስለ ሬቻ ታውቃለህ ትርጉሙንስ ታውቃለህ ኦሮሞ ምን ያህል ዘመን ሲያከብረው እንደቆየ የምታውቀው ታሪክ የለም ስለዚህ ዝም በል በቃ ዝም ብለህ እለፍ አንተ ነገ አሸንዳ ታከብራለህ አይደል አሸንዳና አክብር መብት ነው ሚሌማ ደራሽ ባለፈው አሸንዳ ተከብሯል አዲስ አበባ ላይ ፊንፊኔ ላይ ምን ነው ሬቻ ሲሆን ታብዳለህ ችግር አለ ነገ ጫምባላላ አዲስ አበባ እንዲከበር ፈልጋለሁ እኔ ጊፋታ አዲስ አበባ እንዲከበር ፈልጋለሁ እኔ ለምን እቺ ሀገር የሁሉም ነች የኔ ጌታ እቺ ሀገር የሁሉም ነች የኦሮሞ የአማራ የትግሬ የሺናሾ የሁሉም ነች በቃ እንዴ ማልረባሽታ እንዴ ማልጨቀጨቅታ በእናት ተረጋግተ ኑር የሰው ማንነት ባይዶ እንደ ሀገር እንቀጥል ነው የምትሉታ እንከባበር እንደ ሀገር ተከባብረን እንቀጥል በቃ ልክ ጥምቀት ይከበራል አይደል ሙስሊሙ ረመዳን እስኪመጣ ጥምቀት ላይ አይናው መንገድ ይዘጋጋል ምናምን ሙስሊሙ መርካቶ የሚሄድ መንገድ ያስቸግረዋል ምናምን መርካቶ ብዙ ሙስሊም ነጋዴዎች አሉ አክብረው ውጣዋት ያችን ታይም ያልፋሉ እስልምና ተከታዮች እኛ ጥምቀት ስናከብር ኦርቶዶክሶቹ እና ምንድነው አፍጥር ላይ የምታኮርፈው አንተ ያንተን ጥምቀት መንገድ ሲዘጋጋ መርካቶ መሄድ ጨንቆት ምናምን ሱቁን ዘግቶ አክብሮ ይለል እንዴ ረመዳን ሲያከብር ለምን አባ ነው አይንም ያብጠው ያክብርበት ታው አንድ ቀን ነው ማክሲማም ቢቆይ 6 ሰዓት ወይ 5 ሰዓት ነው በአንድ ቀን ውስጥ በአመት አንዴ ነው ለምንድነው ማን ከባበረው ምንድነው የከበደን ምንድነው እቺን መቻል የከበደን በቃ ቻለው ያክብርበት ከዛስ ተከባብረን ቀጥላለን እንደ ሀገር ከዛስ እንደማመጣለን ከዛስ እንዋደዳለን ከዛስ እንተቃቀፋለን ከዛስ የበለጸገች ሀገር እንፈጥራለን ቲክቶክ ላይ ያለን ዲያስፖራ አምነ የዲያስፖራን 4000 ሰው ውይይታቸውን ስለማያምነ ልዩነት የሚሰብኩ ውርጋጦችን ፎሎ መታረጉላ ተረጋጋው እንዳልክ መጥቷል አም ባክ ባይ ዘ ዲታይ ደሞ ጌም አም ባክ እንዳልክ መጥቷል አባት እንዳ
እንዳታምናቸው 4000 ሰው ቁጭ ብለው ስላያቸው የነሱን ሐሳብ እንዳትቀበል ጻብ ነው የሚዘሩት መርዝ ነው ዛሬ አማራ ነገ ኦሮሞ ዛሬ ጴንጤ ነገ ኦርቶዶክስ ነው የሚመጡት እነዚህ ውሪ ቁሪ ናቸው እንዳታምናቸው እንዳልከለኝ የኔ ያልኩት it's me እንዳልክ I'm back መጥቼ ይላል አባቴ እንዳትሰሟቸው ውሸታም ናቸው ለጊፍት ነው 98 ሆነው የሆነ አካውንት ላይ ቁጭ ብለው ያገሪቱን ጣፋንታ ሊወስን ከነኛታ በእናንተ ቪዲዮ ጧት በቃ 4 ኪሎ ፈርሶ ሰውየው ከ4 ኪሎ ፈርጥቶ ወጥቶ መከላከያ ፈርሶ ምናምን ነው እናንተ የሚመስላችሁ አንዳንዶቻችሁ ራሳችሁን ያስቀመጣችሁበት ቦታ ላይ አንዳንድ ቲክቶክ ላይ ራሳችሁን እንደ መንግስት መታይ ውረዱ ትሽ እኔ እንጀራ 30 ብር እየገዛው በአንተ ቪዲዮ እንጀራ 20 ብር አይገባም ማን ነው የምትሉት ቲክቶክ ላይ ያላችሁ አንበሶች ህዝቡ መከራውን እየበላ ነው እንዴ እኛ ምን በላው መከራ ቀላል ነው እንዴ ከቻላችሁ ኦሮሞና አማራ ተዋዶ እንዲኖር አርጉ ህዝብ እንደ ህዝብ ክፉ የለውም እናንተ ግን ሲንግል ፐርሰን ወላችሁ ሰዎች ቲክቶክ ላይ 5000 እና 4000 ሰው ስላያችሁ ራሳችሁን እንዳይለኛ በቃ ይሆናላ በእናንተ ቪዲዮ መንገድ ተዘግቶ ቀበሌ ስራ ቆሞ ጤና ጣቢያዎችና በቃ መጣላ ነው ጠብቀኝ ብለኝ ፈጋራ አረግ ባዚ ማንም ናችሁ አምባክ ለእናንተ ልክልካችሁ ለነገር እንዳልክ ተመልሷል ኮፒሊንግ ጋይስ ኮፒሊንግ አድርጉ ታፕታፕ ኮፒሊንግ አድርጉ እንደ ሀገር ተከባብረን እንኖር አለቀ ከነኛታ እንደ ሀገር ምን እንሆን ተከባብረን ማንን ኦሮሞ አማራን አክብሮ ማንን ስልጤው ጉራጌውን አክብሮ ማንን ወላይታው ዶርዜን አክብሮ ምን ልክ ቀደም ብያቸዋለሁ በትክክል ተናግሬያለሁ ከዛ ውጪ የዚህ ሀገር ጣፈንታ ወሳኝነት ጉዳይ ላይ ተሳትፎ የምታርጉ ሰዎች ላይ ሐሳብ መስጠት ፈልጋለሁ ባይዘ የሀገሪቱ ጣፈንታ ቲክቶክ ላይ አይወሰንም እሺ ጋይስ እሺ በጣም እንድታቁም ፈልገው ነው የሀገሪቱ ጣፈንታ ቲክቶክ ላይ አይወሰንም እና ቲክቶክ ላይ ያላችሁ አንዳንድ የቲክቶክ የተወሰኑ አክቲቪስት ነን ባዮችን ፎሎ የምታረጉ ሰዎች የነሱ ቪዲዮ የግል አዳኛችሁ አይደለም እሺ ጋይስ ተረጋጉ በቃ ተረጋጉ አሁን 4000 ሰው ስላየ ምናምን አብይ አህመድ እነሱን ቁጭ ብሎ የፓርላማ አባላት በቃ ተጨንቀው ወይኔ መንግስት ፈረሰ በእነሱ ቪዲዮ በቃ አገሪቱ ምናምን ሚል እንዳይመስላችሁ አያ ቼክ አያረዋችሁ እሺ በእነሱ ቪዲዮ ፓርላማው ጧት አይፈርስ አይኔ እንዳልካቸው ዘነበ ዘካሪያስ የምሬን እኮ ነው በቃ በእነሱ ቪዲዮ በቃ በጣም ከባድ ነገር መንገድ ተዘግቶ እግዚአብሔር ምስክሬ ነው ዛሬ ማታ ቲክቶክ ላይ ራሳቸው እንደ መንግስት የሚያዩ ሰዎች 9 ሆነው ተወያይተው ጧት እንጀራ ከ30 ብር አሁን አንድ እንጀራ 30 ብር ነው 20 ብር ከገባ ግደለኝ ምንም ማያመጡ ምንም አታመጡት ለምን እናንተ ታርጌታችሁ ምንድነው ጊፍት ነው ምክንያቱም የሆነ ጊዜ ኦሮሞ ናችሁ ጊፍት ሰብስባችሁልኛላ ዲያስፖራ ሲጀመር ሰባዎቹ ላይ ስታክ ያደረገ ነው ዲያስፖራ ፖለቲከኛ ልንገር አንድ ዲያስፖራ የዛሬ 15 ቀን ደወለና እንዳልክ አለኛ ቤት ወይኔ ጫማ ለመላክ የዛሬ 11 ዓመት ነው የወጣው እንግዲህ አንድ ዲያስፖራ ቀልድ ነው ነገር ቀልድ የሚመስልኩም ነገር ጫማ ላይ ልክልኝ ማለት ነው እንግዲህ የዛሬ ምናምን ዓመት ነው የወጣውና 41 ቁጥር ላክዳለ እኔ እኮ 42 ቁጥር ጀምሬያለሁ እግሬ እንኳን እንደሚያደጋ ያቀም ስታክ ያደረገ ዲያስፖራ አሁንም ቴሌቪዥን የሌለን ነው የሚመስላችሁ ፍሪጅ ምን ተጠቀም አይመስለው ዲያስፖራ ኮነ ስለ ፖለቲካ ላይ የሚነግረኝ ስቶቭ አላችሁ እንዴ ይለኛል ከውጭ ደውሎ ብላ ማንንም አይሰማም ከዚህ በኋላ የሰባ ርዝራዥ የሰባዎቹ ርዝራዦች በተለይ በስተርጅናችሁ ሁለት ጸጉር አብቅላችሁ ሲጋራ ያጨሻችሁ ላይቭ ገብታችሁ ባለፈው 3 ዓመት ገደማ የትግራይና የኢትዮጵያን ህዝብ ቃታ ያሳሳባችሁ እናንተ ርዝራዥ የርዝራዥ ውጤቶች ሰባዎቹ ተረጋጉ የናንተ ጦስ ነው የተረፈ የኔ ትውልድ ቃታ ያሳሳበው የናንተ ጦስ ነው ዲያስፖራ አስታክ አርጋል ተመለስ ሀገሪቱን ቼክ አርግ ስቶቭ እንጠቀማለን ባይዩ ቴሌቪዥን እንጠቀማለን አስፓልት አለ ኦ ማይ ጋድ አሜሪካን ሀገር በህግና በደንብ መመሪያ ላይ ለመጣስ ትራፊክ ጠብቀህ መተነዳ ሰውዬ ለበዓል እዚህ መጣ ትራፊክ ላይ አፍንት ከፍታለ አላቃችሁ ለዲያስፖራዎች የሀገሪቱ የኩበቱ ሽታ ናፈቀኝ ትላላችሁ ሺሻ ቤት ነው የምትመጡት እዚህ ትመጡ ደግሞ ሺሻ ቤት ሺሻ ያጨሳችሁ ሺሻ ነው ኩበቱን ይናፈቃችሁ እያንዳንድ አም ባክ እንዳልክ ተመልሷል ገርማም ቶላ አልሰማም ከዚህ በኋላ እኔ ስላልተናገርኩ ከቴሌቪዥን ስለወጣው በተለይ ከእስር ቤት በኋላ ብዙ አላወራው እንደዚህ በድፍረት ማውራት አልጀመርኩም አሁን ተመጥቻለሁ እንዳልካቸው ዘነበ is back I'm back መጥቼላለሁ
እዛ ተጨንቀ ፖሊስ ፈርተ ደረሰኝ ላለማጭበርበር ምናምን ተጨንቀ ምትኖር ሰውዬ እዛ ቁጭ ብለ እንደዛ ተጨንቀ በህግና በመመሪያ ምትኖር ሰውዬ ደንብና ስርዓት አክብረ አሜሪካን ሀገር ቁጭ ብለ ፈረንጅ በፈቀደል ቤት በደሃ ቤት ላይ ተጠበለ ቁጭ ያልክ ሰውዬ ዛሬ ኢትዮጵያውያን እንዲባሉ መልእክት አስተላልፋል ኤም ብላ በአንተ ቪዲዮ የምትፈርስ ሀገር የለችም ከናኛት እንዳልካቸው ተመልሷል I'm back ከፈለጋችሁ ሪካርድ አድርጉት ተመልሻለሁ ከዛሬ ነገ ፖሊስ ያዘኝ ብለ ተጨንቀ ክሬዲት ለመክፈል መከራን በልተ ህግ ጠብቀ ትራፊክ ላይ ጠብቀ እንትነደ ምናም በደረሰኝ የምትከፍል ክሬዲት ካርድ ካለፈ እንደምትባረር ያውቅ ዲፖርት እንደምትደረግ ያው ተጨንቀ የምትኖር ሰውዬ ቁጭ ብለ ሪንግ ላይት ስላለ ብቻ አካውንት ስላለ ብቻ ሀገሪቱ ላይ ውጡ ቤንዚል አቃጥሎ በመርዝ ግደሉ ምናምን ትላለ ማን አንተ ማን እዛ በህግ በስነ ስርዓት ይኖርክ ኢትዮጵያዊ ህግ እንድጥስ መልእክት አስተላልፋል አይናው እዚህ ሀገር ችግር አለ አዎ ችግር አለ አማራ ጥያቄ ያለበት ወይ አዎ ጥያቄ ያለው ኦሮሞ ጥያቄ ያለው አዎ ትግሬስ አለው ሁሉም ጥያቄ ያለው እንዴት ነው የሚመለሰው ለኛ ተሁሉን እኛንን እንጀራ 30 ብር መንገዛው የነጌታ አንተ በጊፍት ነው የምትኖረው አንድ እንጀራ እኔ የኔ ትግል አንድ እንጀራ ከ30 ብር 20 ብር እንዲወርድ መንግስትን እያስጨነኩ ነው ገበያውን ተቆጣጣሪ ይያልኩ ጤፍ 15 ብር ኩንታል ገብቷል እንዴት 70ና 5 መግባት አለበት ይያልኩ እኔ መንግስትን ማስጨንቆ እዚህ ሀገር ላይ እናንተ አታቆም አዲስ አበባ ማል ከተማ ላይ ሳይበላ የሚያድር ቤተሰብ አለ በቀና እንደሚበላ ቤተሰብ አለ እናንተ ምን ችግር አለባችሁ ጊፍት ይሰጣችኋል አንበሳ ታገኛላችሁ ሀገሪቱን ቁጭ ብላችሁ መመሪያ ምናምን ተሰጣላችሁ ኤን ተበላለ ዲያስፖራ ተረጋጋ ምንም ነው ማታመጡት ባይዞ ምንም አባንካራ መጥፈጥሩት ነገር የለም ገንዘብ ጎፈንድሚ ተላላችሁ አካውንታችሁ ላይ ብር ይሞላል ህዝብ ታጋጫላችሁ ህዝብ ታጋድ ዳይ ሞታል መንግስት ሀገር ይቀጥላል ይሄው የዛሬ 3 አመት አየን እኮ ትግራይ ላይ ምስኪን ህዝብ አልቆ አብይ አህመድ የቀጠለው ነው ይሄው ነገም እናንተ በጎፈንድሚ ምናምን በለው ተላላችሁ ዳይ ሞታል ገበሬ ይሞታል አንድ ማዳበሪያ አትገዙ አንድ የእርሻ ትራክተር አትልኩም አንድ መድኃኒት አትልኩም አንድ ጤና ጣቢያ ታስገነቡም አንድ ትምህርት ቤት ግንባታ ላይ የላችሁም ለጦርነት ሲሆን ጎፈንድሚ ታዘጋጃለ ይሄም ብላ አካውንት ላይ ለማዘጋጀት ነው ሌባ የሌባ ርዝራሽ መጥቼላለሁ እንዳልካቸው ዘነበረኝ I'm back አትቆይም ከዚህ በኋላ ዲያስፖራ ፖለቲካ ሌባ የሌባ ልጅ ካልተመቸ ስርዓቱን የምትቃወበት መንገድ አዘጋጅ ጥያቄ ያለው አማራ አቃለው አማራ ተበድሏል አዎ ኦሮሞ ተበድሏል አዎ ሁሉም ብሔር ብሔረሰብ ጥያቄ ያለበት ሁሉም ቦታ በማንነቱ ይተቃሰው አለ ይሄን እንዴት እንፍታ መወያየት ነው በማንነት ለተፈናቀሉ ሰዎች ላይ ጤና ጣቢያ መንገባት ይሻላል ቤት መገንባት ይሻላል ወይስ መሳሪያ መግዣ ማሰባሰብ ይሻላል ንገረኝ ሰዎች በማንነታቸው ተፈናቀሉ ኦኬ በማንነታቸው ለተፈናቀሉ ሰዎች እንዴት መድኃኒት እንግዛላቸው እንዴት ምግብ እናዋጣ ነው ወይስ እንዴት ዶላር አዋሽተን አጋሽተን 20 ሆነን አንዳንድ ሺህ ዶላር አጋሽተን እንዴት እኚህ የተፈናቀሉ ሰዎችን ቤት ሰርተን ወደ ቤታቸው መልስ ነው ወይስ መሳሪያ እንግዛላቸው ነው ኤን ተበላለ ሌባ አካውንት ላይ ብር ለመሰብሰብ ነው ዲያስፖራ እንዳለ ሌባ ልጅ መጥቼላለሁ እንዳልካቸው ዘነበ ዘካሪያስ ዶኪሌ ዶርዜው ይባላል I'm back በደንብ ነው ማቃችሁ ምን ነው ሰው የለም ብላችሁ በጣም አላችሁ ዲያስፖራ ነኝ ህዝብ ወዳለው ምናምን ተላላችሁ ለህዝብ የሚጠቅም ነገር ላይ ያላችሁ ጅጅጋ ላይ ገበያ ማከል ተቃጥሏል የዛሬ 15 ቀን መዋጮ ነበር የገበያ ማከሉ ለመገንባት ከጅጅጋ እንዴ ደብረ ብርሃን ለተፋቀለው በጦርነቱ ምክንያት ከደብረ ብርሃን ለተፈናቀለው ሰው ምን አርጋችኋል መሳሪያ መግዣ ላይ ያላችሁ ለተራበሰው ዘይት እንግዛ ስንዴ እንላክ ሲባል ያላችሁ ለምሳሌ አገሪቱ ላይ በጣም አስቸጋሪ ከፍተኛ የመድኃኒት እጥረት ያለ አንድ መድኃኒት አለ የስኳር በሽተኛ መድኃኒቶች የስኳር በሽተኞች መድኃኒት ኢንሱሊን ምን አለ 50 100 ዲያስፖራዎች ተሰባስባችሁ ኮሮሞም ከአማራም ከትግሬም ዲያስፖራዎች ተሰባስባችሁ ለአገሪቱ ቆንጆ ሆስፒታል አትገነቡም ቆንጆ ኢንተርናሽናል ሆስፒታል ትምህርት ቤት አትገነቡም ደብተር አትልቁም መሳሪያ መግዣው ላይ ሳላችሁ ሃይማኖት ለመስደብስ አላችሁ ብሔር ለመስደብስ አላችሁ እኔ እንዳልካቸው ዘነበ ዘካሪያስ ነኝ I'm back by the way I'm back ሀገር ማመስ ከዚህ በኋላ ይቀራል በእናንተ ቪዲዮ by the way እውነቱን ለመናገር ዲያስፖራ የሆነ አካውንት ላይ 9 ትሆናላችሁ ከዛ ላይቭ ትገባላችሁ ፑሽ ይደረግላችኋል 4000 ሰው ያያችኋል ከዛ የሀገሪቱን ጣፋንታ ተወስናላችሁ ቁጭ ብላችሁ
ያው አብይ አህመድ እንደዚህ ሆኖ ምናምን ግብር እንዳከፍሉ ምናምን ከዛ በኋላ the next day በእናንተ ቪዲዮ ልክ ስራ የሚቆም ታክሲ ከታሪፉ ከ5 ብር 1 ብር የሚገባ እንጀራ ከ30 ብር 20 ብር የሚገባ ነው የሚመስላችሁ አይደለ? ማናችሁ ማን ነው ፈቶ ይለቀቅባል? ማናችሁ እናንተ ማን ያውቃችኋል? የኢትዮጵያ ህዝብ 4000 ሰው ነው እንደሚመስለው 130 ሚሊዮን ህዝብ እኮ ነው። 4000 ውስጥ ማለት ነው። በጣም እናንተ የሚያዩ 1000 አይሞላም። ሌላው ጨብዞ ምናምን ነው። ሌላው የሆነ ቀበሌ ውስጥ ኔትወርክ እያስቸገረ ነው። ገርማ ሙቶላ እኔ እንዳልጋቸው ዘነበ ዘካሪያስ ዶክሌ ነኝ። ምን ሆሮ ማል ቦሌ ነው። ማናችሁ ነው ማልሰማው። ከዚህ በኋላ አምባክ ጊፍት የምትሰጡ ሰዎች ብሔር ለሚሳደብ ሰው ጊፍት የምትሰጡ ሃይማኖት ለሚሳደብ ሰው ጊፍት የምትሰጡ እግዚአብሔር ምስክሬ ነው። ምን አይነት ሰው ናችሁ ግን? ምንድናችሁ? የሰው ማንነት፣ የሰው ሃይማኖት፣ የሰው ቋንቋ ለሚሰደብ ሰው ጊፍት የምትሰጡ እኔ ጊፍት ይውላችሁ ስጡ ለፈለጋችሁ ሰው መብታችሁ ነው። ግን እንዴት ስለሚሳደብ ሰው በርታልኝ ይላል? እስቲ ዲያስፖራዎች ተሰባስባችሁ ትምህርት ቤት ገንቡ። እስቲ አንድ ትምህርት ቤት የገነባችሁትን አሳዩኝ። እስቲ ጎፈንድሚ ታሰባስባላችሁ ብሩ የት እንደገባ ትነግሩንም። አንድ መረጃ የለም። አንዳንዱ ቤተክርስቲያን አሰራለው ገዳም አሰራለው ምናምን ብሎ ግብር ያሰባስባል። መረጃ የለም። የታል ገዳሙ? ባይዜ እንዳልካቸው ዘነበ ዘካሪያስ ዶክሌ ዶርዜው ተመልሷል። ማንንም አልሰማም። የታል ለገዳም የተሰበሰበው ገንዘብ ያ ሚሊዮን ብር የታል? አሳዩና ገዳሙ ሲገነባ የታል ያ ምናምን ሚሊዮን ዶላር? አምጣልኛን መረጃ ሳየኛ። ሌባ ነህ አየህ። ሌባ አሳየኝ ጎፈንድሚ ለጤና ጣቢያ ብላ ያሰባሰብከውን ጎፈንድሚ አሳየኝ። ለቤተክርስቲያን ግንባታ ብላ ያሰባሰብከውን ገንዘብ አሳየኝ። አምጣ አሳየኝ። አምጣና መረጃ ይሄን ሰርተናል ይሄን አውጥተናል በል። ሌባ ነህ። ሌባ ሀገር ለማፍረስ ነው ያዋጣው። ሌባ በገዛ አካውንት ላይ አንተ ብር ይገባል። አንተ አሜሪካ ቁጭ ብለህ መሳሪያ መግዣ ትልካለህ። የ14 ዓመት ልጅ ትምህርት ቤት መሄድ ሲገባው የ14 ዓመት የ13 ዓመት ልጅ አማራ ክልል ላይ መማር ሲገባው ባንተ ጦስ መሳሪያ ይዞ ከመከላከያ ጋር ይዋጋል። አንተ ደናቁርት ሌባ የሌባ ልጅ። አንተ ግን ሚሊዮነር ነህ። ትምህርት ቤት መሄድ ሲገባው አንድ ህፃን ልጅ መሳሪያ ታስይዛለህ። አማራ የኦሮሞ ጠላት እንዲሆን አድርገ ኦሮሞ የአማራ ጠላት እንዲሆን አድርገ ከኦሮሞም ከአማራ አንዳንድ እርኩሶች አላችሁ። ህዝብ እንደ ህዝብ ጠላት እንዲሆን መታረጉ ሌቦች እናንተ ሌባ ናችሁ። የሌባ አርዝራጆች አምባ